የምታገቡት ሰው ከትዳር አጋራችሁ አንድ ነገር ብቻ ፈልጉ፣ እግዚአብሔር አለው ወይ ብቻ ፈልጉ። የነፍስ ንጽህናን ይፈልጋል ወይ? የነፍስ ቅድስናን ትፈልጋለች ወይ? እንጂስ ገንዘብን አትሹ። ዓላማ አይደለማ። እግዚአብሔር የብዙ ልጆች አባት መሆን ከፈለጋችሁ አግቡ አላለንም። እደግመዋለሁ። የብዙ ልጆች አባት መሆን ከፈለጋችሁ አግቡ አላለንም። እናስ ሰይጣን እንዳይፈትናችሁ አግቡ ነው ያለን። ለምንድን ነው የምታገቡት? ጽድቅ ልትፈጽሙ ነው። ለምንድን ነው እጮኛ የምትይዙት? ጽድቅ ልትፈጽሙ ነው። ለምንድን ነው ቤተሰብ የምትመሰርቱት? ድህነታችሁን ለመፈጸም ነው። ቅዱስ አትናቴዎስ ሁለቱ የሕይወት ጸጋዎች ይላቸዋል። ምንና ምንን? ምንኩስናንና ጋብቻ።